እነዚህ ድሮም ኳስ መሳይ ናቸው ነኝ አንቺን ግንብላይ ቅብረር ላርግሽ ግንብላይ ሰጠ እንት በላለ አንቺ ስትራቴጂ ጥማታ ለስንቱ ነው መስጠት ለሚሳነ አንቺ እንዳላጋጭሽ እሺ ማለት ነው ምን ሆናለ ለዚህ ደበና ግንብላይ መጥተና ይቀራል ቀራሬ አረጋስኩኩ ምንድነው ከማ ካንተ ነው እኔ አላስረግዝም እኔ እድሜ እንኳን አልደረሰም እኮ እንደዚህ ነገር ግንብላይ አልወሰድክም እንዴ በወስድስ እኔ አንድ ሸገር ዳቦ ማልጨርስ ልጅ አርግ አስረገዝክ ማ አንተ ሸገር ጨርስም ደሞ ምንድነው ይሄ ክብሬ ነው መልሹ ክብሬ ነው ልጁን ልቀበል ይችላል ባልደ ምን ያ ጥቅርሻ ባሪያ ነው እኔ ላበረሰው ወጣ የሚገባው እኮ እኔ እኮ ጠረጥርሻለሁ አንተ አመን አምኛለሁ እኮ ብራዘር ምን ነው በጣም እያይሽ ነው ችግር አለ አረ እስከኖር ደትንሽ አትታገሱም ምን አገባኛው ለኢንጆይ ነው የምናደርገው ዝም ብላችሁ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቂ ደግሞ ምን ነው በእናታችሁ ምን አለች አንተ ምን አገባ ዝም ብላ አነዳም እንዴ ምን አይነት ሰውዬ ነው በእናታችሁ እንዴ እንውረድ አረ ሱጋሹ የቱ ጋር አንተ ዝም ብል የቱ ጋር ልሽ ዞር ወይ ወረዱ ፔንሲዮን እኮ አረጋሽ ወረዱ ወይ ወረዱልኛ ተጨነኩኝ እኮ ወረዱልኝ እኔ እኮ ህዝብ ትራንስፖርት መስጫ ነው ወረዱልኝ የልሰዳችሁ እንደምን እስቲ ፈታ ያለ ቤት ወሰደን በእናት ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናት እንደዚህ ነው ቤቶችን ብዙ አላውቅም ዝም ብለን እየዞርን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን ችግር የለውም አንቺ ደግሞ ምንድነው ማን አለ እዚህ ችግር የለውም ማን አለ እዚህ ምንድነው ለምን እንደምታስቸግራት ምን አገባ ማረኝ ያስቸግረሽ መስሎኝ ነው መግደረደር አይቻልም እንዴ እንዴ ነው እንደምትግደረደሪ ንዳ በቃ አንተ ዝም ብለህ ምንድነው የምትለው እጄን አውጣልኝ ኧረ አንቺ ችግር የለውም ምን ሆነሽ ነው እንዴ ችግር አንተ ምን ልታሳድረው ነው እንዴ እጄን አንተ ምን አገባ እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ እጄን አምጣ ዞር ብለና በእናትህ ምን እንደምታየው ጉዴ ዘመኑ ከፍቷል ሳትዬ ወያዬ ብርቱካን ያኔ ብርቱካን ያኔ ብርቱካን ያኔ ማሰንቲያን ያኔ ብርቱካን ያኔ ኢዳይሻሙና ቢመቸኛው እንደናንተም እንዳባተም ሆኖ ነው የሚንከባከበው አሬ ምንሽ ታታይ ወይዬ ጀንት ኢዳይሻሙና አንተ ነህ በጋራጅ እኔ ነኝ በጋራጅ አረጄ ገፍፌ በልታለሁ እሺ በጉ ለማንኛውም ታርዷል አንተ መክፈፍ ብቻ ነው ና እንሂድ አይ ነፍስ ይወጣ ነገር ነው ያልገፈም ነፍሱ ሳይወጣ ገፍፌ ያስረክባል ምን ማለት ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲል ተሟል እርቃኑን ቆሞ አንተ ልታሾፍ ነው እንዴ አይደለም እና ማሾፍ ሙያ እኮ ነው ሙያ ማልችለው ነገር አልችልም ላልም ይችላል ደግሞ በኩራት በኮንፊደንስ ይችላል ላል ሰማኝ ታይ ሰፈር በሬ አለ በሬ ታርዳለን አንድ በሬ አለ በሬ አልችልም ማለት አይ እንደዚህ አልችልም ማልችለው አልችልም እንዴ አንተ ጤነኛ አይደለም እንዴ ፍየል ባለ አንድ ብልት ፍየል ባለ አንድ ብልት ብቻ ባለ አንድ ብልት አልችልም ፍየል አው አንተ ያሾፍከ ነው እንዴ ከዚህ በላይ መቀለድ አልችልም እኔ ኩራሌው ነኝ ሰሚያቺ ነይስ የሻማምጪ ቸነነው ምን እያለ ነው ልጅ አራቅም መሰለኝ ስላንቺ በያውን ነገር ባዩ አልሰማም ነው ስለ እባክህ ተናገር አሁን ወሬ አታብዛ ስለኔ አታውቅም እንዴ ማን አንተ ሳንታ ስለቱ ጠቅነው ውበቱ የኮየው ካባነኛ ምን ይሄ ኧረ እባክህ ፍሬሽ ነህ አንተ ከጀብዶቼ ልንገረው እንደ ቸነነው ኧረ ይነገረው ኧረ ፍሬሽ ነው ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው ስለኔ ነው ምጭው ያልሰማህም እዚህ ማ ኧረ በሽማ አታረግም አንተ እኮ እንዴ ምናምን ነገር ወዬ ምንም አልሰማህም ኧረ ቸነነው ይነገሩ ልጅ ትቀጥልለት ፍሬሽ ነው ንገሩ ድስቱን ነው ማለት ፖሊሶቹ አላ ወዬ አይላቸውም ማታ የገቡትን ማታ እየሰማው ነው ቀጣይ አንድ ጀምርለት
ያ የጠቆሩ ልጅ አላ ገበዳውን ተሸክሞት አሮጠም እየሰማህ ነው ትችላለህ አንተ ቸነነ የልጅ ይወሰንበት እንዴ ይወጋ ነው የምልህ ይገደል ነው አረ ይገደል ትገደላለህ ማለት ነው ነው ሸክም አረገ አባቴን ትገደላለህ ማለት ወይኔ ሊያስ ኤላ ወይኔ ሊያስ ምን ነው አረ ወዲ በጣም እየቆረጠኝ ነው ምን ሆነ መጀመሪያ ራሴን ነበር ያመመኝ ከዛ ሚስቴ ያስቀመጠችው መድኃኒት አንስቼ ኳጥኩቲን በኋላ ወዲን የሚያመኛል ምንድነው መድኃኒቱ ብዬ እጅ ፋርማሲ ሳሳያቸው ፖስት ፒል ነው ወይኔ ጉዴ ፖስት ፒል ታለ እንዴ ምን ችግር አለ ፖስት ፒል ውጪ እኮ ነው ምን ችግር አለ ወይኔ አንተ እኮ ሴት ልጅ ብቻ ነው ማጥ የምትችለው እርግዝና መድኃኒት እኮ ነው መከላከያው ነው እናቴ ሞትኩልሽ ወይኔ እናቴ ሞትኩልሽ ወይኔ ጉዴ እርግዝና መከላከያ ነው እንዴ ሲጀመር ማለት ዳር አይደለ እንዴ እናንተ ቤት ምን ይሰራል እሷ የምትውጣው እሷ የምትውጣው ለምንድን ነው ወይኔ ትማግጥብኛለሽ ማለት ነው ወይኔ ሊያስ በአንድ ድንጋይ ሁለት ወፍ አገኘች በቃ ልገል ነው መሰል እኮ አስባ ምናምን እኮ ልገል ነው እንቀጥላለ ደፋኝ ምናምን ልትሞት ትችላለህ ወይኔ ሊያስ እንዲደይም ኤላ ምን እሺ ነው ልጅቷ ተጣም እንዴ ቺኳ ትወጣለች ቤቱን ስለምትቆጣ እኮ በኮድ እኮ ነው የምንጠራረው እኔ ሳፏጭላት እሷ ደግሞ ድምጽ አሰምታኝ ነው የምትወጣው ሚያው ብላ እና ጀለስ እስከፏጭላት ቆይ ትወጣለች ቆይ አው ዴንጀር ወንድም ሆኖ ና ምንም እንዳዙርሽ ዝም ብለኝ ወንድም ሆኖ ና ታስ ወንድም ማለት ነው ና አበባው አንተ ያጋሽ እንዴ ምን ትሰራለህ እዚህ ወፍጮ ቤት ገባሁ እኮ አጎቴ ያስገባኝ እንደዚህ ቃል አደርስ ምናምን ሰውጣ እየተፈታታው ነው የምመጣው ያስ ማረጎ በደዘን ክፍተት ሰዓት ስማ ወይ ጤፍ አለ አይደለ አለ 120 ብር ነው እንደ ድሮ አዎ 50 ኪሎ የተለመደው ይቻላል 120 ብር 25 ኪሎ ጤፍ አርጉታ 15 በቆላ 10 ሩዝ የሚገርም ነው ቀጭ ያለ ቆንጆ እርግጠኛ እርግጠኛ እንደዚህ ልርገፍለት እርግጠኛ ነው ይኸውልህ እኔ አምናለሁ ራስ ነፍተህ እቤት አመጣዋለሁ እኔ አልነፋም ግን እኔ ተሸክሜ አመጣዋለሁ የሚነፋው በላይ ነው በላይ በ25 ብር ይነፉለታል ይንፈልት በቃ አንዱ አለምን 30 ብር እምቢ ብዬ እኮ ነው የመጣው አይደል በቃ ዞር በሉ ጋሽ ይኸውልህ የሰፈር ሰው ነህ ቹንክል አቀብል ዞር ዘፈኑን አስጨርሳ እርኩስ ዞር በሉ በቃ ሰላም አደራችሁ እንዴት አደርክ የለም ሰላም ነው ዛሬ ደግሞ የፈጣሪ ሰላም ተማመልሱልኝ ምን አጠፋው ሰላም ብለናል ቆየን ሰላም ካለን አልሰማሁም ይቅርታ አወካቸው ጋሽ በዳዳ ታሟል አሉ በጠና ጋሽ አትሰዳደቡ የመባለ ተረዳን እንጂ ጋሽ በዳዳ ትልቁ ሰውዬ ታሟል አሉ ድንጋይ መቀመጥ ከጀመራችሁ በኋላ እናንተ ሰዎች ባልጓቸዋል ቀለናት ጋሽ በዳዳ ታሟል ዳቦ ትልቁ ሰውዬ ጋሽ በዳዳ ያማችኋል እንዴ ታው ትልቁ ሰውዬ ዳቦ ቤት ያላቸው ጋሽ በዳዳ አረ ተረዳና ምንድነው ትልቅ ፈጣሪ ነው ተረዳን ትልቅ ጋሽ በዳዳ ዳቦ ቤት ያላቸው ትልቁ ሰውዬ ጋሽ በዳዳ ታሟል ጋሽ በዳዳ በጠና ደግሞ አዎ ጋሽ በዳዳ እኔ አባት ምን ሆኑ ታሟል ወይኔ እኔ አባት ምርጥዬ ነኝ እኔ ይኸውልህ የዛሬ 7 ዓመት አንድ ላይ ነበር ከጋሽ በዳዳ ጋር የምንነፋው ምን ሆኑ አሁን በእናትህ ምርጥዬ ናቸው በጣም ታሟል ዳቦ ቤት ያላቸው ያሉ ገብተህ ጠይቃቸው አንተ ስለምትዘገይ ገብተህ ጠይቅ እንዴት ናችሁ ወዳጆቼ አይሰማም እኮ ወዳጆቼ ሰላም ነህ እንዴት ናችሁ ዛሬም እዚህ ድንጋይ ላይ ቆማችኋል እንዴ ቀስ ብለህ አውራ አትጩህ ምንድነው ተኩስ ተጀመረ ለምን ቁጭ በል ትለኛለህ ያለ መግባባት እስቲ ኧረ እባክህ ንገረው ታዲያስ ጋሽ በዳዳ አርፏል ጋሽ በዳዳ ሞቱ ፈጣሪዬን እኮ ነው ያምነዋለሁ እንደሚያድናቸው አቅ ነበረ በደንብ ነበር ዱዓ ያደረኩላችሁ ጋሽ በዳዳ አርፈዋል ዛሬ ጠዋት ሞቱ እውነቱን ነው ልጅ እውነቱን ነው ሞቱ ወይኔ ጋሽ በዳዳ እኔ እኮ ዛሬ አይደለም እኮ ማውቃቸው የዛሬ 70 ዓመት ነው እኔ ምርጥዬ ነኝ ታውቃለህ ያሳዝናል አንድ ላይ ነበርኩ አሁን እሱ ሳይሆን ሬሳውን እንቅበረው እናቃጥለው ጓደኛዬን አብረን ነበር እኮ ምንም ቢሆን አንድ ላይ ነበር እኮ ምንም ኧረ እንደሱ አይደለም እናቃጥለው እንቅበረው ነው ኧረ ዝም በል እንቅበረው እናቃጥለው 7 ሰዓት ቀብር መቃጠል አልቀረም እንዴ ኧረ ንገረው ቀብር በለው ኧረ ማቃጠል አይደለም መቅበር ነው ብዙ ጭራሽ ስጋውንም ልሸጥ አይኑን ልሸጥ ኧረ ፀሐዩ አይገፋም ዛሬ አባ
ፒያሳው ዲን የሚያስኬደው እዛ ጋር ረዳቱን ጠይቅ። ወደ ታች ረዳቱን ጠይቅ። ይሄን ነገር ታውቃለህ? ኧረ እንደምታስብ አይደለም። ተረዳው። ያሰብከውን አወቅኩት። ኪሴ ባዶ ነው። እንደዛ አይደለም። እኔ ቦታ ብቻ ወደ ፒያሳ መሄድ ነው። በቃ ረዳቱን ጠይቀው። እሺ ና እንዴ አይን ያዝልኝ። ልብሴን ላስተካክል። ኧረ እናንተ ይሄን ልገልብጠው። እስክገልብጠው አንዴ ልገልብጠው። ኧረ ፈጣሪን ፍሩ። አንዴ አልተመቸኝም ግን እጮሃለሁ። ይኸው ዘረፈኝ ብዬ እጮሃለሁ። እንደውጣለሁ። ይኸው እየተናገርኩኝ ነው። አልተመቸኝም ያልኩኝ የትላንትናው ካርታስ? ኧረ ተጣለ እኮ ሌላ አዲስ ተገዛ። አዲስ ተገዛ። ቆሎ ያዝ። ቆይ ጋሺ ምሳ ይቅረባ። ምሳ በላን ቆየን በላን። ምን ነው ቸኮላችሁ ጋሺ? ምን አገባ? ና በቃ ባለ 30 ና ጀምራ። እባክህ ዞር በላ አንተ። እኔ ምሳ ይናል በል ባለ 30 ይላል። እሺ ልቀጥ። አይዝገን እጅን ሰብራ ልቀጥ። አንተ እጅን አንተ እንዴ አንኩ መልስ። ኧረ ጋሺ በእናትህ ዞር። አሁን እንጮህ ከፈለክ እንጮህ። አትማርና ማለት ነው ቁማርን ተጮት። እሺ አትማርና ቁማር ተጮት። የት ታውቃላችሁ አለመማሪ? እኔ ኦንላይን ኮርስ እየተማርኩኝ ነው ቴሌግራም ላይ። እኔ ኦባ ፎሬክስ ላይ እየተማርኩኝ ነው። ኧረ እባክህ ምን በሳምንት 4 ቀን ስልጠና አለው። አንድ ቀን ደግሞ ላይቭ ውይይት። ሰው ደግሞ እዛ ቻናል ላይ ኢንቫይት የምታረግ ከሆነ ፍሪ ኮርሶችና ገንዘብም ይሰጣል። ዋጋው እንዴት ነው? ዋጋው በጣም ተመጣጣኝ፣ ከእላፊ ተመጣጣኝ። አቅሙ ለሌላቸው ተማሪዎች ራሱ መማር ይችላሉ። ደግሞ የትምህርቱ ጥራት በጣም ጥራት ባለው መልኩ ነው የሚሰጠው። ትምህርት እንዴት ነው? ተምሮ ምናምን ለጨረሰ ሽልማት ምናምን ሽልማት ይኸው ለሁለት ተማሪዎች ማለት ነው መነሻ ካፒታል ይሰጣቸዋል። ጥሩ ውጤት ላመጡት አስቀምጥልሃለሁ በያዩ ላይ የቴሌግራም ቻናላቸው ገብተህ ተቀላቅልና ተመዝገብ። ሮብ ነው ምዝገባው የሚጀመረው። እሺ አሁን ተነና ቆሎ መልስና እኛ ልንመዘገብ ስለሆነ ውጣ። እሺ ልመጣ አርግ። እዚህ ጋር ገብቼ መጠየቅ እችላለሁ? እሺ ኤላ ማይኮ ምንድነው ግንባር ምን እንደማያውቅ ትሆናለህ። በ77 ድርቅ እስር ቤት እንደገባው አታውቅም? እሱን ለማስመልከት ሰውነት ምንድነው ምንድነው ዝርያ ያገባ ዝርያ ምንድነው? ዝርያማ በቃ ዘርራቸው ነው የምወጣው እኮ ነበር። እኔ መረሄ ነበር ሁሉንም ዘርሬ እንደምወጣ ከእስር ቤት። አልተሳካም። ችኩርም አለ ችኩር ቤታችን ያማች አባታችን መቼም ነው ማረሰው ነገር መቼም ማረሰው ከጭንቅላቴ ይወጣ። እሺ አሁን መቼ ነው የምታመልጡት? መቼ ከእስር ቤት? ባለፈው ያ ጥቀርሻ ጓደኛ ነው ለእስር ቤት ጥበቆች ተናግሮ ለኔ ያስያዘኝ። ያው እናስደበደበኝ፣ ቀጠቀጡኝ እኮ ብታይ። እንዴት ያዟችሁ? አሁን ቆይ ሻንታው ከብብቴ ደም እስኪወጣ ይቀጠቀጡ። ከብብት? ያው እሺ ምንድነው? ምንድነው? እሺ ዲርማማ ውድ እናቴን ይንሳኝ። ያስቀጠቀጡኝን በሙሉ አለቃቸው ጨርሳቸው። እሺ አሁን መቼ ነው የምትወጣው? ንገረኝ። አልነግርህም። እንደ ሚስጥር ትይዟለህ። ልንገር የዛሬ ሳምንት። እሺ የት ልጠብቅ? ያው አዲስ አበባ ነው የምወጣው፣ ከጅማ አዲስ አበባ። አንተ ወይኔ ሊያስ እንካ ወሬ አታብዛ። እንካ ይሄን አበባ ለዝናሽ አድርስልኝ። እሺ እንደምጠብቅ አትወቅ። ቃል ኪዳኗ በጣቴ ላይ ነው። እንደምጠብቅ አትወቅ። እሺ እንካ አድር። ወሬ አታብዛ። ሂድ በቃ ይቀጥቅ። ወዴት ነው የምትሄደው አንተ? ቦስ እንኳን አደረሰ አባቴ። ለምኑ? ዛሬ እኮ የሰራተኞች ቀን። ሂድ በእናትህ ሄደህ ሱቁን ክፈት። በእናትህ ደግሞ ምንድነው ዛሬ የሰራተኞች ቀን ነው? የምንን ያላቅልህም ሄደህ ክፈት። በገዛ ሱቄ ደግሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ? ዛሬ እንደ ኢትዮጵያ ዝግ ነው። ሂድ በእናትህ ሄደህ ክፈት ሱቁን። አንተ ሂድ ክፈት። ኧረ ወዳጅ በእናትህ እኔ ዛሬ አልከፍትም። ወይ በቃ ይቅር። እንዴ ምን ስለሆንክ ነው የማትከፍተው? ዛሬ እንደ ኢትዮጵያ ሁሉም ሰው ነው። እንደ ኢትዮጵያ አትበል። ሄደህ ከፍተህ ከከተታ ሂድ። እናቴም አባቴም ቤት ናቸው። እኔ ብቻ ምን አገባኝ እኔ ታዲያ? እኔ ከፍዬ አይደል ልክሰራ ሁሉ ዕቃ ትናንት ነው የገባ ዕቃ ይሸጥ። አምጣው። ሂድ ቀጥታ ክፈት ሱቁን። በዱቤ ነው እቃውን የምጨርስልሽ። እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን። ሂድ ቀጥታ አሁን ክፈት ሱቁን። እናት ወልዳለች። ዛሬም ገብቼ ደሞዜ እናት ወልዳለች። ነና ቡና እየፈላ ነው። ቶሎና ዛሬ ተረኛ ቡና ማፈላው ማን ነው? ሳንታ ያል ሞያሽ ይዘርዘርልሽ። ይኸውልህ ስማ፣ ከቡናው በፊት አንድ ዘፈን ይዘፈንለት። በጣም ይዘፈንለት። ይኸውልህ በቆሎ ሾጣጣ ስንቱ ነው ባንተ ቀን የወጣው። በቆሎ ሾጣጣ ስንቱ ነው ባንተ ቀን የወጣው። ሳንትዬ ሾጣጣ ሳንታ እንዳትል እና ማን ይበል? እና ነኝ ሾጣጣ ነኝ። ማን ይበል? ሚኪዬ ሾጣጣው በለው ማን ሾጣ? እና ነኝ ቁጀል እንዴ ማን ዶክ ታውቃለህ? አንተ አዲስ ካቦ እኔ ድሮ ካቦ እና መከባበር የለብንም። ማን ዶክ ታውቃለህ? ለምን ሳንታ ሾጣጣ ትላለህ? እና እኔ ሾጣጣ ነኝ።
ነኝ አይደለም እንደውም ቸነነው ሾጣጣውን በል ቸነነው ሾጣጣውን ቸነነው ሾጣጣ ዝም በል ና ተነስ ቸነነው ሾጣጣ ተነነው እናስ አታወራም ነበር ስለዚህ ጀልድ በሉ ቸነነው በሉ ያጫው ተያዘው ያዛችሁ ግን ብቻ ይዳኑ ወንድሞቼ ይድናል ብቻ እናንተ ጸሎት አድርጉ ይድናል የገጨው መኪና ትንሽ አደጋ ስላደረሰበት እንደፈሮት እንደ ዶክተር እግሩ ወይኔ በእናትህ ይተርፋል መፍትሄው እሺ እና ማለት ነው ከቤተሰባችሁ አንደኛው አካል መፈረም አለበት ወደ ሰርጀሪ ክፍል እኔ ፈርማለሁ ፈርም ሚኪያስ አበበ መታወቂያ ተሰጠኛለህ ሚኪያስ በጣም ጎበዝ ና እስኪ ፈርም ቢሌላ ስራው ተጨርሶ ብቻ ልጁ ሊያገባ ስለሆነ ቶሎ በእናትህ አክምልን በእናትህ ቶሎ አክምልን ሊያገባ ነው ሊያገባ ከሆነማ አንድ ቦታ አልጠቁማችኋ ይቻላል ባለ ይዛችሁ ትሄዳላችሁ እሺ አዶኒ ፎቶና ቬሎ ሜካፕ ይባላል ይኸውልህ ከ8000 ብር ጀምሮ እስከ 35000 ብር ድረስ የተለያዩ የስቱዲዮና የመስክ ፎቶ ፓኬጆችን አዘጋጅቷል ይኸው ከ50 በላይ ቬሎ አማራጮች ሱፎች ካባ የሀበሻ ልብሶች ምናምን ነገር አላቸው ቦታቸው 22 ከአክሱም ሆቴል አጠገብ ትጋት የገበያ ማዕከል ሁለተኛ ፎቅ ላይ ታገኛቸዋላችሁ በጣም ምርጥ ይሁላ ነገር አላችሁ ይሁሉ ነገር በጣም በተመጣጣኝ ዋጋ አሁን ባልኳችሁ ቦታ እና ቆይ የሆነ መረጃ ልንገራችሁ እዚህ ጋር እሺ ለሁለታችሁም የሆነ ፎርም ስላጣሁኝ ነው የምን ፎርም ዶክተር ምን ያወራ ነው ይሶ እንዴ በወንድሜ እንደዛ አይቀልድ ና አንተ አሰማም እንዴ ምን አሰማም ምንድነው ያልኩህ እንዴ አቆንኩት አይደል እንዴ አትከራከር ምን ጀፍቀስኝ ያው አንተ ነህ እንዴ ነኝኛው እንዴ ምንድነው ያ በምንድነው ያቆምከው ፍሬን ይሰራል አይ ፍሬኑ ቻለቃረ ምንድነው ኮንዶም ይዛል እንዴ ምን ያደርግልኛል ኮንዶም እንዴት ነው ምንም አያደርግልህ የኮንዶምን ጥቅም ነው ነገር ኧረ አለቃ በእናትህ ሹፌር አይደለ እንዴ ህጉን አታውቅም እንዴ ምንም መያዝ እንዳለበት አታውቅም ኧረ አለቃ ናውረድ ያለ ኮንዶም አለቃ እሺ ና ያለ ኮንዶም አለቃ ምን ሆኖ ነው እንዴት ቆይ ኋላ ጀለስ ናዮ አይ ኧረ ምንም የለም ልጁ ከታው በደምብ አልተመቸኝ እሺ ዞር እሺ በስድስት ኋላ ኪሴ እሺ አስገቡ ይታዘር ካሳየኸኝ አንድ ጉደልና ውርድ ከራሴ ታርጋን ይዟል እኔ ባላይ ፈጣሪ አይተዋል እሺ ቺኮቹስ የምን ጅርም ሰው ያማራ ጀግላችሁ እንጂ ካላፈናችሁ ይኸውላ ቱር ላይ እኮ የሚታወቀው ቺክ ታፍናለ ዋና ላይ ፈልሰስ ሳርጋት ማለት ነው ያው ዱካርን ዘፈን የኔ ማሬ አይ እንደዚህ ታስጎበኛን የወጣ ነው ወንድም አስጎበኛን እሱን ተው ወሬውን ትታስጎ ማራኔ ምንም አውቀው ነገር የለም ስለ ቦታው ገንዘብ ሸቀል አድርጌ ለማፈን ምንድነው የምታወራው አንተ አስጎበኛን የከፈን ለዚህ ነው ምንድነው ብር ተቀብላለህ ድረስ አመጣው ትበላለህ እኛለም መሄድ ነው ምንድነው ብር ተቀብለኝ አዎ ናሽ ምንድን አሱጣኝ ወደ ሰፈራችን መልሰን ራስ አስወጣኝ ወደ ሰፈራችን መልሰንኛ አንፈልግም በቃ ምን ራስ መልሰኝ ወዲት አስወጡኝ እኔ አንተ አይደለ እንዴ ሹፌሩ አንተ ጀመረኛ እንዴ አንተ እነዚህ ምን እኔ ምንም አውቀው አንተ በምታወራው መልሰን ወደ ሰፈራችን መግቢያውን ነው ማውቀው ትኬት ያስቆርጥ አንተ አገባንም እኛ መውጫውን አላውቀውም መግቢያውን ነው ማውቀው ምን አውቃለሁ ሹፌሩ እሷን መኪናው ነገር የለም አረ ሹፌሩ መግቢያው ቤት ዝም በላን በቃ እኔ ልጆች አባት ነኝ እኔም አባት ነኝ ልጆች አባት ነኝ አንተ ልጆች ይላሳድግበት ምን ነኝ ዲስተኝ ከተራ ላይ እኮ ይዞኝ የመጣው ለምን አታስጠኝ ምን ወደ ቤት ላቆ ታሪክ የለም እኔ ምንም አውቀው ነገር የለም ሴቶች በላን ነው የመጣው እና እኔ ለነሱ እኮ ነው የመጣሁት እኔ የምልህ አጎቴ ሽመልስ ገባ እንዴ አጎቴ ሽመልስ ስላላዳለ ምን ነው ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ አንተ ገራጅ ሙያ ላይ እንደዚህ አይባልም ወንድሜ ምንድነው እንደዚህ የት ነበርክ አንተ ተልከህ ነበር ማን የላከ የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልከህ ነበር አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ አትከራከረኝ ሌላ እንዴ ለውጣ ስለሆነ ደሞዝ ትወስዳለህ ሽሜ ቦስ ሰላም ነው ሰላም ነው ምን እያደረገ ነው ዛፍ እየፈታ ነው አረ ሽሜ እንደዚህ ና ደሞዝን ውሰድ ቀልዱን ትተህ እንዴ ምን እያደረገ አንተ ይሄ ልጅ ጎበዝ ልጅ ነው ደሞዝ ይጨመርለታል ይሄ ደሞ ይሄ ስራ ሽሜ ይኸውልህ ቆይ 2 ሳምንት አይተህ ነው የምንጨምረው እንደዚህ አይነት ነገር እኮ የለም 2 ሳምንት ነው እሺ አንዴ ደሞዝ ትወስዳለህ አንዴ ለወጣ ስለሆነ ይኸውልህ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው ችግር የለውም እኔ ለልጅቷ ሰጥቻ አውጣለሁ እኔ ስለማልመጣ ሰኞም ሽሜ ይኸውልህ እኔ ያለው እሺ አይ ያው ዛሬ ቦስ ችግር አለ ሰኞ አሁን እየሰራ አይደለም አይ ሰምተው እየሰራ አይደለም ነው ጨረስክ
እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈልገው? አንድ ቀን ቢሮ ገብተህ አንተ አንድ ቀን ይላ ይኸውልህ አንድ ቀን ታገሰና ሰኞ ውሰድ።